ሰላም ጋይስ እንዴት ናችሁ? የሳምንቱን ኢንትሪ ወስደናል። ይህን ኢንትሪ የወሰድኩበት ምክንያት ላስት ታይም ዲስክራይብ እንዳደረኩላችሁ እቺ ኤሪያ ኦፍ ኢንትረስት ዞን አለችን። ሶ ይቺን ዞን ብሬክ ካደረገልን በኋላ እዚች ኤሪያ ኦፍ ኢንትረስት ላይ ሪቴስት እንዲሰጠኝ እየጠበቅኩ ነበር። ዛሬ ማክሰኞ ዕለት ሪቴስቱን ሰጠኝ። ከዛ በኋላ ዋን ሀውር ላይ ስንመለከተው አንድ ኢንገልፊንግ ካንድስቲክ ሰጥቶኛል። ከዛ በኋላ ፎር ሀውር ላይ ደግሞ ክሎዝ ያደረገው በሪጀክሽን ካንድስቲክ ነው። ማለትም ሎንግ ዊክ ነው እዚህ ጋር ያለው ኤሪያ ኦፍ ኢንትረስት ጋር ሶ ይቺን ዞን ሪጀክት እያደረገው ነው ማለት ነው። ስለዚህ ዋን ሀውር ላይ ያለውን ካንድስቲክ ኢንገልፊንግ አይቼ ኢንትሪን ወስጃለሁ። እስቲ መጨረሻውን የምናይ ይሆናል። ሶ ጋይስ ማክሰኞ ዕለት የገባነውን ትሬድ ሉዝ አድርገነዋል። ሶ ይሄን ትሬድ ለምን እንደገባው ታስረዳችኋለሁ። ከዛ ባለፈ ደግሞ ዲስ ዊክ እስካሁን ድረስ ቪዲዮን አፕዴት ያላረኩት የሳምንቱን የማርኬት እንቅስቃሴ ማየት ስለፈለኩ ነበር እና በጣም አስቀያሚ እንቅስቃሴ ነው ያለው ማለት ነው። ስትራክቸርን ሪስፔክት ሊያደርግ አልቻለም። ኮንፈርሜሽኖችን ሪስፔክት ሊያደርግ አልቻለም። ሶ ላስት ዊክ አናላይዝ ያደረግናቸውን ፔሮች ስመለከት ጥሩ ነገር እያየው አይደለም። ሶ አሁን እስቲ ወደ ኔዘርላንድ ጄፒዋይን ስንመለከት ይህን ትሬድ ላስት ታይም ዲስክራይብ እንዳደረኩላችሁ እዚህ ጋር ኤሪያ ኦፍ ኢንትረስት ፎርም አድርጎልናል። ምክንያቱም ሞርዛን 3 ታይምስ ነው እዚህ ዞን ላይ ተች እያደረገ ሪያክት ሲያደርግ የነበረው። ስለዚህ እንደ ቫሊድ ኤሪያ ኦፍ ኢንትረስት ቆጥረን እዚህ ዞን ላይ ሪያክሽን ብሬክ አድርጎ ሪቴስት እስኪያደርግልን ነበር ኤክስፔክት ስናደርግ የነበረው። ከዛ ባለፈ ደግሞ ትሬንዳችን አፕ ትሬንድ ነው። ማለትም ላስት ሃየር ሎ ዚች ጋር ፎርም ተደረገች የዳይሊው፣ የዊክሊው ደግሞ እዚህ ጋር ነው ፎርም የተደረገው። ሶ እነኚህ ኢንተርናል ስትራክቸሮች ናቸው። በእርግጥ ቾፒ ነው። እችን ስትራክቸር ብሬክ ለማድረግ ረጅም ጊዜ ፈጅቶበታል። ግን ደግሞ እችን ዞን ሪስፔክት ያደርጋታል ብለን ስለሆነ ኤክስፔክት ያደረግነው ፕሪዲክት እንዳደረግነው እችን ዞን ብሬክ አደረገልን። ከዛ በኋላ ሪቴስት ሰጠን። ፎር ሀውር ላይ በምንመለከተው ጊዜ እችን ዞን ሰኞ ዕለት ብሬክ ካደረገ በኋላ ማክሰኞ ወደ ኤዥያን ሴክሽን አካባቢ አግሬሲቭሊ እችን ኤሪያ ኦፍ ኢንትረስት ሪጀክት አደረገው። ስለዚህ ዋን ሀውር ላይ ስንመለከት ኢንትሪ ኮንፈርሜሽን ሰጥቶኛል። ማለትም ኢንገልፊንግ ካንድስቲክ ሶ እዚህ ጋር ወደ 5 ሰዓት በኛ ለንደን ሴክሽን ላይ ማለት ነው ኢንትሪውን ወሰድኩት ማለት ነው። ከዛ በኋላ ማክሰኞ ጥሩ ፑሽ አድርጎ ነበር። ፎር ሀውር ላይ ስንመለከተው ሮብ ዕለት ትንሽ ቾፒ ነበር። ሮብ ኒውዮርክ ፒኤም ላይ ያው ስቶፕ ሉዝ ነክቷል ማለት ነው። ከዚህ ውጭ ሌላ ትሬድ ለመውሰድ እንኳን አልፈለግኩም። ምክንያቱም የማርኬቱ ስትራክቸር በእርግጥ ኢንትሪ ሰጥቶ ነበር፣ ግን ስትራክቸሮቹ ጥሩ አልነበሩም። የማርኬቱ ስትሬንግዝ በጣም ማኒፑሌሽን የበዛበት ነበር። ሌሎችን ማርኬቶች ስናይ ላስት ታይም ፕሬዲክት ያደረግነው ጂቢፒ ኔዘርላንድ ነው፣ ሄዶልናል። ይቺን ዞን ሪቴስት አድርጎ ሄዷል ከሞላ ጎደል፣ ግን ኢንትሪውን ሊይዘው አልቻልኩም። ዩኤስዲ ጄፒዋይን በምንመለከትበት ጊዜ ይቺን ዞን ሪጀክት እስኪያደርግልኝ ነበር ስጠብቀው የነበረው። ሶ ሪጀክት አድርጎ እየተመለሰ ነው። ጂቢፒ ዩኤስዲም ስንመለከት ከዚህ ዞን ሪጀክት ያደርጋል ብዬ እየጠበቅኩት ነበር። ሶ ኤክስፔክት እንዳደረግነው ከዚህ ዞን ካንድስቲክ ሪጀክሽን ሰጠን። ሶ እዚህ ጋር ስጠብቅ የነበረው ፎር ሀውር ላይ ትንሽ ፑል ባክ ሰጥቶኝ ካንድስቲክ ሪጀክሽን ሲሰጠኝ እዚህ አካባቢ ኢንትሪ ለመውሰድ እያየው ነበር። በሐሙስ ዕለት ግን በጣም አግሬሲቭሊ አጌንስት አወር ትሬንድ ሄዶ ነበር። ስለዚህ ይሄንንም ሉዝ አቮይድ አድርጌ ያለው ዩሮ ዩኤስዲም እቺ ዞን ላይ ሪጀክት እስኪያደርግልኝ እየጠበቅኩኝ ነው። እዚህ ዞን ላይ ደርሷል። ከዚህ በኋላ የምንጠብቀው ኢንትሪ ኮንፈርሜሽኖችን ነው። ካድ ጄፒዋይም ከዚህ ዞን ነበር ኢንትሪ ለመያዝ ሳስብ የነበረው። ኤሪያ ኦፍ ኢንትረስታችን ላይ መጥቷል። ኢንትሪ አልሰጠንም። ጂቢፒ ኤውዲም ከዚህ ዞን ሪጀክት እስኪያደርግ እየጠበቁት ነበር። እዚህ ዞን ሪቴስት አድርጎ ይሄን ሪጀክት ካንድስቲክ ሰጠን። እዚህ አካባቢ ትሬድ ካውት ማድረግ እንችል ነበር፣ ግን አልያዝኩም። ቢይዝም ደግሞ ያው ሉዚንግ ትሬድ ነበር የሚሆነው። ዩሮ ኤዩዲን በምንመለከትበት ሰዓት ወይ እዚህ ጋር እዚኛው ኤሪያ ኦፍ ኢንትረስት ላይ ካልሆነም ደግሞ እዚኛው ኤሪያ ኦፍ ኢንትረስት ላይ ሪጀክሽን እንዲሰጠኝ ነበር እየጠበቅኩ የነበረው። እዚህ ካንድስቲክ ደርሶ ሪጀክሽን ሰጥቶኝ እዚህ አካባቢ ኢንትሪ ሰጥቶኝ ነበር። ማርኬቱን አልያዝኩትም። ይህንንም ትሬድ ወስጄው ቢሆን ሉዚንግ ትሬድ ነበር የሚሆነው። ይሄ ትሬድ ደግሞ ላስት ታይም ብሬክዳውን እንዳደረኩላችሁ ካውንተር ትሬድ ነው ብዬ ነበር። ሰኞ ዕለት እዚህ ጋር ሪጀክት አድርጎ ሊመለስልኝ አልቻለም። አግሬሲቭሊ ይህን ዞን ብሬክ አድርገው። ስለዚህ እየጠበቅኩ የነበረው ይቺን ዞን ብሬክ አድርጎ ሪቴት እስኪሰጠኝ ነበር። እስካሁን ድረስ ማርኬት ኮንፈርሜሽን አልሰጠኝም። ስለዚህ እዚህም ጋር ምንም አይነት ትሬድ አላገኘንም ማለት ነው። የዚህ ሳምንት ትሬዲንግ ላይ ይሄን ይመስል ነበር። እሁድ ዕለት የቀጣዩን ሳምንት ማርኬት አናላይዝ እናደርጋለን። ቻው